ከሆቴል ሰራተኞች ማለት ነው በጣም የምወድላቸውን ባህሪ ልንገራችሁ ጋይስ። በመጀመሪያ አንድ ላይ የሚበሉት፣ አንድ ላይ የሚጠጡት፣ አንድ ላይ የሚተጋገዙትና አንድ ላይ የሚረዳዱት ነገር ማለት ነው በጣም ያስደስተኛል። እግዚአብሔር ነው የምላችሁ ማለት ነው በጣም የምወድላቸው ባህሪ ነው። ሁለተኛ ደግሞ ማለት ነው ሰውን መርዳት ያስደስታቸዋል። በቃ ሰውን መርዳት ማገዝ በጣም ይፈልጋሉ ማለት ነው። የመጨረሻው ማለት ነው ሂሳብ ሲጎልባቸው፣ ሂሳብ የአንዱ አስተናጋጅ ሂሳብ ከጎደለበትና ከስተመር ይዞበት ከሄደ አንድ ላይ ተጋግዘው አንድ ላይ ተባብረው ሂሳቡን አንድ ላይ ነው የሚከፍሉት ማለት ነው። በቃ ያንን ባህሪያቸውን በጣም ነው የሚወድላቸው። እዛ ጋር ማንም እንዲጎዳ ማንም እንዲቸገር አይፈልጉም። ምክንያቱም ማለት ነው ሆቴል በራሷ ትምህርት ቤት ነች። ከትምህርት ቤትም በላይ የህይወት ትልቋ ትምህርት ቤት ሆቴል ነች ጋይስ። የሆቴል ስራ ትልቅ ትምህርት ቤት ነች። ከሆቴል ሰራተኞች ማለት ነው በጣም የምወድላቸውን ባህሪ ልንገራችሁ ጋይስ። በመጀመሪያ አንድ ላይ የሚበሉት፣ አንድ ላይ የሚጠጡት፣ አንድ ላይ የሚተጋገዙትና አንድ ላይ የሚረዳዱት ነገር ማለት ነው በጣም ያስደስተኛል። እግዚአብሔር ነው የምላችሁ ማለት ነው በጣም የምወድላቸው ባህሪ ነው። ሁለተኛ ደግሞ ማለት ነው ሰውን መርዳት ያስደስታቸዋል። በቃ ሰውን መርዳት ማገዝ በጣም ይፈልጋሉ ማለት ነው። የመጨረሻው ማለት ነው ሂሳብ ሲጎልባቸው፣ ሂሳብ የአንዱ አስተናጋጅ ሂሳብ ከጎደለበት እና ከስተመር ይዞበት ከሄደ አንድ ላይ ተጋግዘው አንድ ላይ ተባብረው ሂሳቡን አንድ ላይ ነው የሚከፍሉት ማለት ነው። በቃ ያንን ባህሪያቸውን በጣም ነው የምወድላቸው። እዛ ጋር ማንም እንዲጎዳ ማንም እንዲቸገር አይፈልጉም። ምክንያቱም ማለት ነው ሆቴል በራሷ ትምህርት ቤት ነች። ከትምህርት ቤትም በላይ የህይወት ትልቋ ትምህርት ቤት ሆቴል ነች ጋይስ። የሆቴል ስራ ትልቅ ትምህርት ቤት ነች።